ጭፍን ጥላቻ ዛሬ ካንዱ ጋር ሳወራ ጴንጤዎች ኢትዮጵያ ግንባታ ውስጥ የእውነት ቃል ባህል የሚስት ራስ ነው እንጂ የተባለው ወንዶች ሁሉ ያንቺ ራስ ናቸው አልተባለ። ድካም ግን ለውጥ የለም። በዓለም ላይ እንደ ኢትዮጵያ የሚጸለይበት ሀገር ወንጌል አይቆም። ቸርቹ ማሰበካዚ አይፈቀድ ሲሰበካ አይፈቀድ ፈቀደ አይቻል የእግዚአብሔር ቦታ ነው። የነገዋ ኢትዮጵያ ፎርም ጀምር ኢትዮጵያ ውስጥ የለም ማጋይስ ፎርም ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ተመሳሳይ ለመልካም ስራ እንተባበር። ሲያበር ተዋጊ በተሰለፈበት ሁሉ ድል አድራጊ ልጆቹም ታዳጊ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ደግሞ የምለቀው ቪዲዮ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ ዛሬ ካንዱ ጋር ሳወራ ጴንጤዎች ኢትዮጵያ ግንባታ ውስጥ የሉ ወይም ደግሞ አሁን ለምሳሌ አድዋን ብትመለከት አድዋ ላይ ማጆሪቲ ኦርቶዶክስ ከዛም ሙስሊሞች ተዋክተውበታል። ዋቄ ፈቶችም እንደዛው ተዋክተውበታል። ግን ፕሮቴስታንቶች እንደ ሃይማኖት በዛ ሰዓት ኢትዮጵያ ውስጥ ጨርሶ ስላልነበሩ ማለት ሀገር ግንባታ ውስጥ የሉም። ኢትዮጵያም እንደ ሀገር ስትገነባ ያደረጉት እንትን የለም አለኝና ያው አድዋ አይመለከታቸውም የሚል መልእክትም ሰጠኝና ከዛ አንተ ያማል እንደ ያልኩኝና ዞር ስል ለካስ ብዙዎቻችሁ እንደዛ ታስባላችሁ። በነገራችሁ ላይ እንግዲህ እንደዚህ የሚያስብ ብዙ ህዝብ ባለበት ነው የምንኖረው። በአድዋ ጊዜ አልተመሰረቱም ወይ ደግሞ ወደ ሀገር አልገቡም እና ለዚች ሀገር ምንም አላደረጉም የሚሉ ህዝቦች ባሉበት ነው የምንኖረው። እንግዲህ እንደዚህ የሚያስብም ሰው አለ። በነገራችሁ ላይ ጴንጤዎች ለዚህ ሀገር ምንም አይነት አስተዋጽኦ አላደረጉም ብሎ የሚያስብ ጭራሽ ያልተማረና እውቀት በውስጡ የሌለ ሰውም ደግሞ አለ። አያችሁ፣ ይሄ ጭፍን ጥላቻ ነው። በቃ ሌላውን አካተ ጴንጤዎች አልነበሩም ብለ ነጥለ የምታወራበት ከሆነ አንተ ራሱ ምን ያክል የእውቀት ሰው እንደሆንክ ታስታውቃለህ። አንተ ራሱ ባልነበርክበት በዛ ዘመን እንደዚህ ደፋር ሆነ ስለ ጴንጤ መናገሩ ራሱ በጣም መሀይም መሆን የሚያሳይ ነው። ታውቃለህ፣ የሰው እኮ ጥላቻውን በተለያየ መንገድ ሊገልጽ ይችላል። ግን በዚህ ልክ ግን ያልነበረበትን ዘመን እያሰበ የማያውቀውን ታሪክ በድፍረት እንዴት ያወራል? እንዴተው እንጂ ማንበብ እኮ ሙሉ ሰው ያደርጋል። በነገራችሁ ላይ ኢቭን እንዳላችሁት ራሱ ጴንጤ ወንጌል አማኙ ባይኖር ከአባቶቻችሁ ጋር ሆኖ ሲዋጉ የነበሩ ሰዎች ናቸው ዛሬ ህይወት ገብቷቸው ይሄንን ጌታ ተቀብሎ ወደ ዘላለም ህይወት የደረሱትና ወንጌል አማኙ ነው። ታየ ኢቭን እንኳን ወንጌል አማኝ በሰዓቱ ባይመሰረትና ባይገባ እናንተ እንደምትሉት እንኳን እነዛ ሰዎች መጥተዋል ዛሬ። ቢያንስ የነሱን ውለታ ዝም ብላችሁ አትጣሉት። ልክ አይደለም። የነሱንም ውለታ እየረሳችሁ ነው። ኧረ ተው እንዴ! አለማወቅ እኮ ያሳፍራል። ታውቃለህ፣ ማታውቀው ነገር ላይ ደግሞ ሐሳብ መስጠት ትክክል አይደለም። ይሄ ዝም ብለህ ወንጌል አማኙ አልነበረም ሙስሊም እናንተ ነው። ብዙዎቻችሁ እንደዛ ታስባላችሁ። በዙሪያዬ ሁላ ስጠይቅ ሌት ሚ ኤክስፕሌን ወሬን ከማበዛ ልክ እንዳልሆነ ይህ ሐሳብ ስተት እንደሆነ ማለት ነውና ኦርቶዶክሶች ሙስሊሞች ደግሞ ልባችሁን ከፈታ አድርጋችሁ ለምን የጋራ ሀገር ነው ያለን አይደል? የሆነ እውነታ ላይ ቤዝድ ያደረገ እውነት ባይሆን ችግር የለውም፣ ግን እውነቱ ማስረጃውና በሎጂክ ነው ማወራቸው ማለት ነው። አክሱምን እንውሰድ። ይህ አስደናቂ ስልጣኔ ሐውልቱ ብቻ አይደለም። እሺ፣ አክሱም ስልጣኔው እንዳጠቃላይ አክሱማዊታውያን በዛ ጊዜ የነበሩት ይሄ በተገነባ ይህን ስልጣኔ የመሰረቱትና ያቆሙት ሰዎች ኦርቶዶክስ ወይም ደግሞ ክርስቲያን አይደሉም። ጨርሶ ክርስትና እንደ ሃይማኖት ተቀባይነት ያላገኘበትና በዛ ሰዓትም ባህላዊ ሃይማኖቶች እነዚሁስ ሌሎችም የሀገር ውስጥ አማልክቶች የሚመለኩበት ጥቂት ደግሞ የአይሁድ እንትሎች ያሉበት ነው በአጠቃላይ የአክሱም ስልጣኔ። ታዲያ ይህ ስልጣኔ እኔ ወይም ደግሞ እናንተ ኦርቶዶክስ ስለሆናችሁ ሙስሊም ስለሆናችሁ አይመለከታችሁ ማለት ነው። ለምን አይመለከታችሁ ማለት ነው? ማን ፔጋኖች ስለገነቡት ወይም ደግሞ ክርስቲያን ያልሆኑ ሰዎች ስለገነቡት ኦርቶዶክስ አይመለከታትም ማለት ነው? እንደዛ ማለት እንዳልሆነ በዚህ በሎጂክ እንደምትረዱት አስባለሁ። ያው የኛው ዲሴንደንቶች ናቸው። የኛው ዲሴንደንት ማለት አክሱማይቶቹ ዞሮን ቀረ የኛው ዘር ሐረግ ያላቸው ሰዎች ናቸው። ከነሱ ጋር ልዩነታችን የሃይማኖትና የባህል ነው አይደለ? የባህልና የሃይማኖት ያው ልዩነቱ እሱ ነው። ልክ ለፕሮቴስታንቶችም አድዋ ላይ አያቶቻቸው ናቸው የተዋጉላቸው፣ ገብቷቸዋል። ግን የባህልና የሃይማኖት ልዩነት በመሃላቸው አለ። ግን ከዛም ባለፈ ደግሞ ላለፉት 80 ዓመታት ውስጥ ሪማርከብል የሆነ ሆስፒታል፣ ትምህርት ቤት ማስገንባት
እኚህ ለሀገር ቤዚክ የሆኑ በቃ ቤዚ የሆኑ ነገሮችን ስታደርግ የቆየች ቤተክርስቲያን እንደ ቤተክርስቲያን ከተፈለገ ማለት ነው። ካቶሊክ ቤተክርስቲያን ባይዘው እኔ አንደኛ ነች ታውቃላችሁ። አውርቻ አላውቅም ስለ ፕሮቴስታንት ሳውራት እዛ ላይ ሆስፒታል በመገንባት ትምህርት በመገንባት ካቶሊክ ቤተክርስቲያን ለኢትዮጵያ ያደረገችው ውለታ መድኃኒዓለም ይክፈልሽ። እኛ ምንም አንልም። መድኃኒዓለም እመቤቴ ማርያም በነገራችሁ ላይ እናንተ ምንም በሉት ምን እኛ ከዚህ በኋላ አይመለከተንም። ከእግዚአብሔር ጋር አሁን የደረስንበት ቦታ ደርሰናል። ማንም ከዚህ በኋላ ሊያሸማቅቀን የሆነ ነገር ሊያደርገን አይችልም። ምክንያቱም አብሮን ያለው እግዚአብሔር እዚህ የደረስንበት ቦታ አድርሶናል። አያችሁ፣ አሁን እንዳለን ስላልቻላችሁ በቀደመው ዘመን ታሪክ ውስጥ አልነበራችሁም ብትለን አይመለከተንም። ያን ያክል በጣም የሚያስጨንቀን ሰዎች አይደለንም። በነገራችሁ ላይ ዋናው ዛሬያችን ነው። ከእግዚአብሔር ጋር ዛሬ መድረሳችን ነው። አያችሁ፣ የማይቀበሉንና ላይን እንኳን የሚጠሉን ሰዎች ባሉበት እግዚአብሔር በዚህ መልኩ አብዝቶን አክብሮን ደግሞ ብዙ አገር ሰጥቶን እንድንሰፋ ስላደረገን ዛሬ ነው ምስጋናችን ለኛ እንጂ ትላንት በእናንተ ታሪክ ውስጥ አለመኖራችን ከእንደገናም ደግሞ የሐሰት ትርክቶቻችሁ ውስጥ አለመግባታችን አይደለም። አንተ በሐሰት የፈጠርከውን ትርክት እኛ ባንገባበት ብንገባበት ያን ያክል ዋጋ የለው። እኛም ደግሞ አባቶች አለን በዚህች ሀገር ግንባታ ውስጥ ምን አይነት ዋጋ ከፍላችኋል ብንላቸው በደንብ ይነግሩናል። መማር ከፈለግን ከእውነተኞቹ እንማራለን እንጂ ልክ ካንተ የሐሰት ትርክት እያዘጋጀ ከምታወራው ሰውዬ አንማር። አየህ፣ ለዚህች ሀገር ሁሉም ኢትዮጵያዊ እምነትና ዘርን ሳይለይ ዋጋ ከፍሏል። ደሙን አፍስሷል፣ አጥንቱን ሰብሯል። አንተ የሆነውን እያስቀረ የምጽፈው ታሪክ ማንም ጋር ተቀባይነት የለው። ለዛ ወንጌል አማኞች አሁን እየሰሩ እንዳሉት ሁሉ ከዚህ ቀደምን በነበረው ታሪክ ትልቅ አሻራ አስቀምጧል። ባል የሚስት ራስ ነው እንጂ የተባለው ወንዶች ሁሉ ያንቺ ራስ ናቸው አልተባለም። ተሰብስቦ የፍሬ ራስ መሆን አይቻልም። የፍሬ ራስ አንድ መልካም ነው ዩጋችሚ። ስለዚህ ልክ ቦታውን ሲይዝ ራስ የሚለው ባይዘው ማኔጅመንት ነው። አንድ ማኔጅመንት ይኑር ነው አለቀ። ሁለት መሪ ካለ ቤት ውስጥ መርከቡ ይሰምጣል። ሁለት ፓይለት የለም፣ አንዱ ረዳት ነው ዩጋችሚ። ሁለት ሹፌር የለም፣ አንዱ ረዳት ነው። በሌላ አማርኛ እኮ ምንም አይደለም እኮ በቃ ቤቱ እየተለጠጠ ከሄደ አንዱ ውሳኔ ከጠፋ ፋይናል ዲሲዥን ለባልሽ ስጪ ማለት ነው። ይሄ የሚደብራችሁ እህቶቼ ደግመዋለሁ። እግዚአብሔር ቃል ዘላለማዊ ነው፣ ዘመናዊ ሊሆን አይችልም። ሁለት ራስ ካለ ቤቱ ሆረር ነው። እሱም ራስ እሷም ራስ፣ ቤቱ ምን ይሆናል? ባራምባራስ። አንድ ሰው ሁለት ጭንቅላት ካለው ትወደዋለህ፣ ትደነግጣለህ። አሁን ሁለት ጭንቅላት ያለው ሰው አንድ ሰው እንደምን አላችሁ ቢል በስመ አብ ወልድ ብለህ በዚህ ዛት ይሶር ብዙ ትዳር ሁለት ራስ ስላለው ሆረር ይመስላል። ሚስትየው ከዛ ምን ትላለች? ባሌ እኮ ካፌ ቃል ውትልፋይ ቁጭ ብለህ ስለው ቁጭ ና ስለው ና ጋቢ ለበስ እሺ ቦምቦሊኖ ብላ እንደዚህ አይነት ባል ሳይሆን ሰውየው ወደ ምን ተቀየረ? ወደ ቦል። ስለዚህ ሰሚሽን ቤቱን ይፈውሰዋል። አሜን በላ። እሱንም ደግሞ እርገጣት ማለት አይደለም። ፋይናል ዲሲዥን ከሷ ስማ ማለት ነው። አንተ ደግሞ ከዛ አንተ ስትወዳ እሷ ስትገዛ ይሄን ያየ ሰው ወይ ጉድ ይልና ክርስቶስና ቤተክርስቲያንን ያያል። በትዳር ውስጥ ያላችሁ ሰዎች እንግዲህ ባላችሁን እያከበራችሁ ባልም ደግሞ ሚስቱን እየወደደ ይቀጥል። ያ ሲሆን ለቤተክርስቲያንና ለክርስቶስ እንዴት ያለ ምሳሌ ልትሆኑ እንደምትችሉ በዚህ ስብከት ላይ ተገልጿል። መጽሐፍ ቅዱሳችንም ሲናገር ወንድ የሴት ራስ ነው ይላቸዋል። የወንድ ራስ ደግሞ ክርስቶስ ነው ብሎ ይነግራቸዋል። እዛ ወንዶች እንዲመሩ፣ ሴቶችን ደግሞ እንዲወዷቸው፣ ሴቶችም ለባሎቻቸው እንዲገዙ መጽሐፍ ቅዱሳችን ያዛቸዋል። ስለሆነ ይህንን ነገር እያደረጋችሁ በምሳሌነት ኑሩ። ስለዚህ ልጅ መናገር እንኳን ባልፈልግም ነገር ግን ደግሞ አንዳንድ ሰዎች የሚያደርጉትን ነገር እያየው ብናገር ቆንጆ ነው ብዬ ነው ይህንን ቪዲዮ የምሰራው። የዚህችን ልጅ ቪዲዮ ስመለከት ሁለት ነገር አስባለሁ። የመጀመሪያው ምንድነው በጌታ አምኖ የዳነ ሰው እንደ የትኛውም ሰው ይርበዋል፣ ይጠማዋል፣ ይደሰታል፣ ያዝናል። ያንን ነገር የሚገልጽበት የራሱ መንገድ ደግሞ ይኖረዋል አይደለ? እያንዳንዱ ሰው እንደ እድገቱ መጠን ነው የሚሰማውን ነገር የሚገልጸው። እያንዳንዳችን የሚሰማንን ነገር የምንገልጽበት መንገድ አለ። አንዳንድ የበሰሉ ሰዎች በሰዎች መከዳት ወይ ደግሞ ማዘን የሆነ ሰው ሲያሳዝናቸው የራሳቸው የሚገልጹ
የሚገልጹበት መንገዶች አሉ። ያልበሰሉትም ደግሞ እንደዛው የሚገልጹበት የሆነ መንገድ አለ። ለምሳሌ የበሰሉ የምንላቸው በዝምታ የሚያልፉ እንደገናም ደግሞ ነገሩን በመተው የሚያልፉ ናቸው። ያልበሰሉ የምንላቸው ሰዎች ደግሞ ዕቃ በመስበር የሆነ ነገር በማድረግ የሆነ የሚገልጹበት መንገድ የራሳቸው መንገድ ያላቸው ሰዎች ናቸው እና እህታችንም ደግሞ እያደረገች ያለችው ይሄንን ይመስለኛል እንደ ሐሳብ ነው። እሺ ነገር ግን ደግሞ አንድ የታዘብኩትን ነገር ልንገራችሁ። አንዳንድ ወንጌል አማኞች እነዚህን ቪዲዮዎች ሲመለከቱ በጣም ኮስታራና በጣም ጠንቃቃ ከእንደገናም ስቶ የማያቅ አማኝ ለመምሰል ጥረት ያደርጋሉ። በጣም እያስገረመኝ ያለው እሱኛው ነው። ኮመንቶቿን ብትመለከቱ አንዳንድ ሰዎች ስቶ የማያውቁ ተናዶ የማያውቁ ወድቆ ደክሞ የማያውቁ ነው የሚመስላችሁ። አቤት ጥንቃቄያቸው ኮመንት ለመጻፍ። እህቴ ሆይ ይላል እንደው ጌታን እያሳዘንሽው ነው ካንቺ ልህ እኔ እሷ የምታደርገው ነገር ልክ ነው እያልኩ አይደለም። ነገር ግን አብዛኞቻችሁ ፍቅር አስመስላችሁ ጥላቻችሁን ታሳያላችሁ። ይሄ ደግሞ ልክ አይደለም፣ መንፈሳዊነትም አይደለም። እናንተ ስታችሁ የማታውቁ ይመስል ልክ አንድ ሰው የሆነ ቪዲዮ ሰርቶ የሆነ ነገር ቢሳሳት መከራ ታበላላችሁ። ሰው ተው፣ እግዚአብሔር እንዲህ ባለ ነገርም አይከብርም። ልክ አይደለም። የደረሰባትንና ሐዘኗ ምን እንደሆነ ራሷ ታውቀዋለች። አንተ መተህ ብትነግራት ዘፈን ኃጢአት ነው አይደለም ብትላት ሳታውቅ ቀርታ አይደለም፣ እያወቀች ነው እያደረገች ያለችው። የሆነ ለመመለስ የፈለገችው ነገር አለ። ልክ ነው እያልኩ አይደለም። አሁንም በደንብ ተረዱ። የምታዝኑላት ከሆነ በውስጥ አውሯት፣ ካልሆነ ግን ሐሳብ ከመስጠት ኮመንት ላይ ከመምከር ብትቆጠቡ ቆንጆ ነው። ሰዎችን ይገፋፋል ወደ ጥፋት ይበልጡ። እህቴ አንድ ረጅም ነገር ጽፎ የሚያነብ ልጅ ደግሞ አለ። እህቴ እዚህ በጣም ነው የሚያስጠላው። መንፈሳዊነት አይደለም። ሌሎቻችሁን ወንጌል አማኞች እረፉ። ኮመንት ላይ ጽድቅ አይታይም። በሰው ውድቀት የእናንተ መቆም አይገነባም። የለም አትደምቁም፣ ሌላኛው ወድቆ እናንተ አትደምቁም። የለም እንደዛ አይነት ክርስትና የለም። ሰዎች ይደክማሉ፣ ከእንደገናም ደግሞ ይስታሉ፣ የሆነ ጊዜ ደግሞ ይመለሳሉ። እውነትን እያወቁ የሚስቱ ሰዎች አሉ፣ ባለማወቅ አይደለም። እኔ ባለማወቅ የሳቱትን ቢሆን ችግር የለብኝም። እያወቁ የሳቱትን ግን መናገር ያን ያክል አስፈላጊነቱ አይታየኝም። እያወቁ ነው የሳቱት። አውቆ የተኛ ቢቀሰቅሱት አይሰማም ነው ነገሩ እንጂ ባለማወቅ ቢሆንና ብትመክሯቸው ችግር የለብኝም። ግን በቃ ዝም ብለህ ተነስተህ የማያውቀውንም አውቆ የሳተውንም እንደዚህ መናገሩ ተገቢ ነው ብዬ አላምንም። አንቺ ግን ጌታ ኢየሱስ ይርዳሽ። እሺ እንቀጥልኛ። ኢትዮጵያ ውስጥ እንደሚጸለየው ጸሎት በዓለም ላይ ብዙ ሀገሮችን ሄጃለሁ። 4 ኮንቲኔንቶችን ሄጃለሁ፣ አይቻለሁ። በዓለም ላይ እንደ ኢትዮጵያ የሚጸለይበት ሀገር የለም። ምን ያደርጋል? ጠባይ ፈቀቅ አላሉ። ለምን? ምን ነው ምክንያቱ? አየህ፣ ህይወታችን ውስጥ ቅንዓት አለ፣ እውነት ነው፣ መራርነት አለ። በሌላው ማደግ ደስ አይለንም። ውጭ ብቻ ሳይሆን እዚህ ቸርች ውስጥም ያለ ነው። ሁላችንም አንደሰትም። እግዚአብሔር ይሄ ካልተመታ አይዋርከንም፣ አያሰፋንም፣ አያበዛንም። ቅንዓትን፣ ቁጣን፣ መኝነትን፣ መራራ ነገርን ከህይወታችን እናጥፋው። በሌላው በረከት ደስ ይበለን። አሜን። እነዚህ አይነት ልብ እግዚአብሔር ሲያገኝ ያንን ሰው ያሰፋዋል፣ ያንን ሰው ያበዛዋል፣ ያንን ሰው ይባርከዋል። በነገራችሁ ላይ ብዙ ጊዜ የማስተውለው ነገር ነውና እዚህ ሀገር ያለው የመንፈስ እንቅስቃሴ በሌላ ቦታ የማታዩት ነው። በጣም ትጋት አለ እዚህ ሀገር፣ ለእግዚአብሔር የሆነ ፍላጎት አለ። ነገር ግን ደግሞ እድገትና የሆነ ነገር በእኛ ውስጥ የለም። ለምንድን ነው ብዬ እኔም ደግሞ አስብ ነበርና ይኸው አባታችንም ተናገሩ፣ ቅንነት የለም በውስጣችን። በጣም ጥላቻና ስር የሰደደ እግዚአብሔር የማያከብር ነገር በህይወታችን ላይ አለ። ለእግዚአብሔር ምቹ ያልሆነ ልቦች አሉን እኛ ኢትዮጵያውያን እንጂ እንደ ጸሎትማ ቢሆን እዚህ ሀገር እንዳለው መንፈሳዊ እንቅስቃሴ ሌሎች ቦታ ላይ አታገኙ። እንጂማ እንደ ትጋት ከሆነ ወንድሜኛ እኮ መንፈሳዊ ጉዞ ብለን በባስ ተጭነን እንደ በግ የምንሄድ ሰዎች ነን። በነገራችሁ ላይ አንቀርም። ከባድ ዋጋ ከፍለን ተርበን ተጠምተን የምንጓዝ ሰዎች ነን። ነገር ግን ልባችን ንጹህ አይደለም። የወንድማማቾች መዋደድ በውስጣችን የለም። ለውጥ የጠፋው ለዛ ነው። እድገት የጠፋው ለዛ ነው እንጂማ እንደ ትጋት በአንድ እግራችን እየቆምን ሰማይና ምድርን እንገለብጥ ነበር። የትኛው ተራራ ቀርቶን ያውቃል? ያልወጣንበት ተራራ እኮ የለም። በታሪኩ እንኳን የሚታወቁ ተራሮችን ወጥተናል፣ ግን አንዳች ነገር ጠብ አላለ። የለም ከነጠላ እስከ ጋቢ ከጥቁር እስከ ነጭ ለብሰናል፣ አንዳች ነገር መቀየር አልቻልንም እንጂ። ለዛ ወደ ንጽህናና ወደ ትህትና ከእንደገና ወደ እውነተኝነት እንመለስ። ያኔ ጌታ ኢየሱስ በደንብ ይረዳናል። ሰብካለሁ
ቸርቹ መስበክ ከዚህ አይፈቀድም። እዚህ ይሰበካል። አይፈቀድም። ፈቀደ አይቻልም። ይሄም የእግዚአብሔር ቦታ ነው። ይሄ ፐብሊክ ኤሪያ ነው። ፐብሊክ ኤሪያም ቢሆን እኔም መስበክ ብታለኝ የለም የለም አለ ፍቃድን አሳይሽ የምን ፍቃድ እዚህ መስበክ አይቻልም። ይሄው ልንገር አንቀጽ 27 ገበች የደዛው ቸርች አዳምጠኝ መብት አለኝ መስበክ አይቻልም። መስበክ አይቻልም። አንተ ልከለክለኝ አትችልም። አንተ ልከለክለኝ ኢየሱስ ክርስቶስ ይወዳችኋል። እረፍ እዚህ አሰብ እረፍ በነገራችሁ ላይ ይሄ ሀገር የሁሉም ሰው ሀገር ነው። እሺ እዚህ አትስበክ እዚህ ያልተፈቀደም የሆነ የተፈቀደለትና የተዘጋጀለት ቦታ አለ የምትልበት አንዳች መብት የለ። ሕገ መንግስቱ ማንም በሰላም ወጥቶ ሃይማኖቱን እንዲሰብክና እንዲያስተምር በነገራችሁ ላይ ይፈቅዳል። አንተ ወጥተህ ማትታወቅ ሰውዬ እዚህ ጋር አይቻልም ፐብሊክ ኤሪያ ነው ምናምን የምትልበት አንዳች ጉዳይ የለ። አንተ ከሕገ መንግስቱ በላይ አይደለም። በመሰረቱ ማነህ? ምንድነህ? ማን ልኮ ነው አንተ? አይጥ ስለሚያደርቀው መድኃኒት በቀን 30 ጊዜ እየሰማ ስለ ኢየሱስ ሲነገር ለምን ይደብራል? አንተ በመሰረቱ ትንኞችን ያስወግዳል ተብለ ስለ መድኃኒት 30 ጊዜ እየጮህብህ ኢየሱስ ስትባል የዘላለም ሕይወት ስትባል ለምን ይከፋል? በመሰረቱ ኢየሱስ ይወዳችኋል። መዳን በኢየሱስ ነው። ቃላት በሉሽ እሺ የሚያበሉሽ ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ከባድ ነው አይደል? ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ከዛ ተመሳሳይ ጾታ እንደዛ እያልን ነው የሚሄደው። ከዛ ይቀልብናል። ዝሙት ሲቀል ወደ ተመሳሳይ ጾታ ነው የሚመጣው። እንደዛ ነው ይቀልብናል። ኃጢያት ሲቀል ልልመደው እየተለማመደን እንሄድና ከዛ ይሄዳል ሁሉም ነገር። ስለዚህ በአደባባይ የሚወጣና በአደባባይ የማይወጣ ነገር ለይተን ማወቅ አለብን። ትውልድ እንፈልጋለን። ደሃ እናቶች አሉ፣ ደሃ አባቶች ላቡን እንደዚህ ያንጠፋጠፈ ልጁን የሚያስተምር ነገ ጥሩ ቦታ ትደርስልኛለች፣ ነገ እግዚአብሔር የምትፈራ ልጅ ይኖረኛል ብሎ ልጁን የሚያስተምር አባት አለ። ለልጁ ለወጣቱ ባትጠነቀቁ ለእናት ለአባት ተጠንቀቁ። ለእናትና ለአባት እዘኑላቸው። ተንከራተው የሚያሳድጉ ነገ ልጅ ጥሩ ቦታ ትደርሳለች ብሎ ለልጁ ዋጋ የሚከፍል አባት አለ። ለልጅ ተጠንቀቁ። እኛ ተው ጭራሽ አይፎን 17 ገስት እንዴት አገኘሽ ሲላት ሰውነቴ ፎቶ ልኪ እንዴት ራቆቴ የዝሙት ማለት ነው። እና 2000 ሰው እየተከተለኝ ነው። ነካ በብር ነው ጉዳዩ። ይሄን ያህል እንደዚህ ተዋርደናል እንዴ? አንቺ እንደምንም ሁኚ እንደምንም እርከሺ እኛ አይመለከተንም። ግን በአደባባይ አታውሪ እባክሽ። ታናናሽ እህቶች አሉን፣ ታናናሽ ልጆች አሉን፣ ገና ያልበሰሉ እናንተን የሚከተሉ ህፃናቶች አሉ። እባካችሁ ትውልድ እንፈልጋለን። እግዚአብሔር የሚፈራ ትውልድ እንፈልጋለን። ነገ በስነ ስርዓት ሀገር የሚመራ ትውልድ እንፈልጋለን። ስለዚህ እባካችሁ እዛው ነውራችሁ እዛው በጓዳችሁ እሺ፣ የሚወጣ ነገርና የማይወጣ ነገር ለይታችሁ ወቁ። ነውራችሁን እዛው በጓዳ እዛው ተጨመላለቁ እባካችሁ። ምናልባት አንድ ቀን መንግስት ሰብሰብ አድርጎ ሊመክረን ከፈለገ ምስክር እዚሁ ሚዲያ ላይ ያገኛል ማለት ነው። የራሳችንን ቪዲዮ እዚህ ሀገር አጠቃቀሙን ስላልገባን ነው በዚህ ልክ በድፍረት ወጥተን አንዳንድ አላስፈላጊ ነገሮች የምናደርገው። በመሰረቱ ሰው በህይወቱ ላይ የፈለገውን ነገር ማድረግ ቢችልም እንኳን ሌሎችን ማሳሳትና መንገድ ማሳት ግን በህገ መንግስቱም እንደሚያስጠይቅ ሁላችንም እናውቃለን። ይህ ሀገር ደሃ ሀገር ነው። ስንቱ በላቡ የሚያድርበት ሀገር ነው። እናንተ ግን አንድ የወሲብ የሆነ ፎቶ እየለቀቃችሁ እየሸጣችሁ እንደዚህ ገዝቻለሁ፣ መኪና ይዣለሁ፣ ቤት ገዝቻለሁ የምትሉ ከሆነ መንግስት ቁጭ ብሎ የሚያይበት አንዳችም አግባብ የለም ነገ ከነገ ወዲያ። በነገራችሁ ላይ ይሄ ነገር የሚጎዳው ጄኔሬሽኑን ነው፣ አገርን ነው። ለዛ አይደለም በድፍረት ባለማወቅ እንኳን እንዲያን ነገር ብታደርጉ ከተጠያቂነት አትተርፉ። ጄኔሬሽን ነው እየተበላሸ ያለው ስለሆነ የዳሃውን ልጅ ወላጆቻቸው ቀን ከሌሊት ቀን ስራ እየሰሩ ያሳደጉትን ልጆች አታበላሹባቸው። ይሄ ያስጠይቃቸዋል። እግዚአብሔር ተዋጊ በተሰለፈበት ሁሉ ድል አድራጊ ልጆቹም ታዳጊ ይህ ፍጥረት ካላንተ ማና
ምስጋና በቀር ሌላ አያውቅም ይዘምራል አንተ ክብር ስለቸኛ የለም ደግነት በሕይወቴ እጅግ ስለበዞ አሳጣኸኝ ከቶ ምለው ከምስጋና በቀር እንደው በጌታ ፍቅር ለምናችሁና የ100 ብር ቻሌንጅ ጀምረን ይሄንን ሰውና አንሳው አድራሻው የምታውቁ ሰዎች ኮሜንት ላይ ያስቀምጡልን። ጌታ ኢየሱስ ደግሞ ይረዳናል። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።